ነብዩላህ ሙሳም ተቀጥረዋል ለሳቸው ፍየል አገልግለዋል አማችም ነበር ነብዩላህ ሙሳ አለይሂ ሰላም ቤተ መንግስትና ፍርዓውን ቤት ነው ያደጉት ተንደላቀው እንደፈለጉ ነው ያደጉት ግን ከ30 ዓመት በኋላ የሆነ ችግር ተፈጠረና ከቤተ መንግስት ወጡ ወደ ሰው ሀገር መዲና ገቡ ስንቅም አልነበራቸው ስለዚህ የለታ ምግብ ያስፈልጋል ልብስ ያስፈልጋል መጠለል ያስፈልጋል ተቀጠሩ መቀጠር ኃጢያት አይደለም ወንጀል አይደለም ከትልቅ ደረጃ ወደ ታችም መውረድ አይባልም ከቤተ መንግስት ወጥተው ነው ወረድ ብለው ሰሩ ፍየል ጥበቃ ለዘው شوف كان يرعى الأغنام بعد أن هرب من فرعون وقومه شبتا تعطموا بولات ما نستمر አይ እንደልከል ማረም አንድ ሰው ሰራለው ብሎ የሚያበላሽ ፍላጎት ማጣት ነው እንጂ እጅ ባይለነሱ ስራ ይሰራ እጅ ሁለት እጅ የለውም እኔ ይቻለው እዚህ አዲስ አበባ ውስጥ ሁለት እጅ የለውም በእግሩ ውዱ ያደርጋል ኢባዳውም አይቀርበት በእግሩ ይመግዛል ይመትራል አለ አይተናል እጅ የሌለው ሰው ስለዚህ አእምሮ ካልሰራ ደነስ ከሆነ እጅም ቢኖረው ብዙ ጊዜ እንኳን እንደው ወረት ከለለ ብር ከለለ ይባላል አይደለም ፍላጎት ካለ ወረት አለ መጀመሪያ ቅድሚያ ፍላጎት ይቀድማል አዎ ወረት ሰጣው እኮ የሚከስር ሰው እኮ አለ ፍላጎት ከሌለው የሚያስወስድ ያለ ያባከለው አላህ ይዝረከረ ካፒታሉን ዱዓ አርካን አለው ወአጅኒሃ ክንፍ አለው ዱዓ የሚበርበት ወአስባብ እንዲበር የሚያደርገው ምክንያት አለው ሶስት ወአውቃት ጊዜ አለው ደግሞ ጊዜውን ጠብቆ ነው የሚበረው በረራ ጊዜ አለው ሁሴን ዝም ብሎ ይበራል فإن وافق أركانه مساراتون تطبق قوية هاي يمبرق واغنيال وإن وافق أجنحته كنفن سياغي دمو طار في السماء وإن وافق مواقيته وقتو بزا بتفلقበት ወቅት ሲሆን ደግሞ ፋዘ የበለጠ ድል ያመጣል አላህን ረስቶ ተራመቱ ከራቀ እሱን ተረሳሩ ትልቁ ሙሲባ እሱን ተያዘሳ ቀላል ነው ነብዩላህ ኢብራሂም አለይሂ ሰላም በሳት ሊጠብሷቸው ሊያቃጥሏቸው ምንድነው ያሉት ሐስቢየላሁ ወኒዕመል ወኪል እና መረሳት የሌለበት አላህን መርሳት የለብንም ማነው ሐጃጅ ኢብኑ ዩሱፍ ሊረሽናቸው አሰን ወበሳ አንጦልኛ ሄደው ፈልገው አጡት ደግሞ አላህ በቁድራው በከራማ ሸፈናቸው ፈልገው አጧቸው ነገ የሚሄድ ያሉ ፈልገው አጣ ነው ይላሉ ተናደደ በጣም ሐሰን አልበስሪና